ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ምሽት ላይ በተደረገው የግማሽ ፍጻሜ ሁለተኛ ጨዋታ አርጀንቲና በድጋሚ ከኋላ በመነሳት እንግሊዝን 2-1 በማሸነፍ የፍጻሜ ተፋላሚ መሆን እችላለች። ይህንን ጨዋታ በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። አብራችሁን ቆዩ። ትናንትና ምሽት 4 ሰዓት ላይ በጀመረው የእንግሊዝና የአርጀንቲና ጨዋታ የእንግሊዝ ብሔራዊ ቡድን 55ኛው ደቂቃ ላይ ጎርደን ባስቆጠራት ግብ 1-0 መምራት ችለው ነበር። ነገር ግን እንደ ሁልጊዜውም አርጀንቲና ብሔራዊ ቡድን መጨረሻ ደቂቃ ላይ 85ኛው ደቂቃ ላይ ፈርናንዴስ እንደዚሁም ደግሞ 92ኛው ደቂቃ ላይ ላውታሮ ማርቲኔዝ ባስቆጠሯቸው ሁለት ግቦች 2-1 በሆነ ውጤት በማሸነፍ ወደ ፍጻሜ ማለፍ ችሏል። በፍጻሜም የስፔን ብሔራዊ ቡድንን የሚገጥሙ ይሆናል። ይህ ጨዋታ እንግዲህ በብዙ ውጥረቶች የተሞላ ነው የነበረው። በተለይ ከሜዳ ውጪ ባሉ ጉዳዮች ይህንን ጨዋታ ትኩረት ሊስብ ችሏል። እንደሚታወቀው እነዚህ ሁለት ሀገራቶች በተለይ ደግሞ ፖለቲሻኖች እንግዲህ በፍላክላንድ አይስላንድ ምክንያት ትልቅ ጭቅጭቅ ውስጥ ናቸው የሚገኙት። እንደውም 1982 ላይ ራሱ በጣም የከረረ ነገር ውስጥ ገብተውም ነበረ። እስቲል እስካሁን ድረስም ግን በዚህች ደሴት ምክንያት ጭቅጭቅ ውስጥ ላይ ናቸው የሚገኙት። እንደውም ከጨዋታው መጠናቀቅ በኋላም የአርጀንቲና ተጫዋቾች እቺ ደሴት የኛ ደሴት ነች የሚል ባነርን ይዘው ገብተው ነበረ። ነገር ግን ይህንን ባነር ይዞ መግባታቸው በፊፋ ሕግ መሰረት ትክክለኛ አይደለም። ፊፋ ይቀጣቸዋል ወይስ አይቀጣቸውም የሚለውን የምንመለከት ይሆናል። ነገር ግን በአጠቃላይ በዚህች ደሴት ምክንያት ትልቅ ጭቅጭቅ ውስጥ ትልቅ ንትርክ ውስጥ ነው ያሉት። ያ ደግሞ ይህንን ጨዋታ የበለጠ እንዲጠበቅ አድርጎታል። ከዛ በተጨማሪም በሜዳ ላይም ባሉት እንቅስቃሴዎችም ሁለቱ ሀገራቶች ትልቅ ፍጥጫ ላይ ናቸው የነበሩት። በተለይ ይህንን ዓለም ዋንጫ ስንመለከት የእንግሊዝ ብሔራዊ ቡድን ይህንን ዓለም ዋንጫ በማንሳት ከ1966 በኋላ ለመጀመሪያ ጊዜ የዓለም ዋንጫ አሸናፊ ለመሆን ከፍተኛ ፍላጎት ነበራቸው። የአርጀንቲና ብሔራዊ ቡድን በበኩሉ ደግሞ በዚህ የዓለም ዋንጫ ላይ እስካሁን ድረስ እንግዲህ አሳማኝ በሚባል መንገድ አይደለም ጨዋታዎችን እያሸነፉ እዚህ ደረጃ ላይ መድረስ የቻሉት። በተለይ ደግሞ አብዛኛው የእግር ኳስ ተመልካች የአርጀንቲና ብሔራዊ ቡድን በፊፋ ተደግፋ ነው እዚህ ድረስ መድረስ የቻለችው የሚል ተቃውሞውን ሲያሰሙ ነበረ። በተለይ ደግሞ በግብጽ በስዊዘርላንድ እንደዚሁም ደግሞ በኬፕ ቨርዴ በተደረጉ ጨዋታዎች ላይ ዳኞች ሆን ብለው ለአርጀንቲና ብሔራዊ ቡድን አዳልተዋል የሚሉት ነገሮችን ሲያነሱ መመልከት እችለናል። እና ይህንን ጫና እያለባቸው ነው እንግዲህ ወደዚህ ጨዋታ መግባት የቻሉት እና እነዚህ ተቃውሞዎችን ዝም ለማሰኘት ይህንን ጨዋታ ማሸነፍ ፈልገው ነበረ። በስተመጨረሻም እንግዲህ አሸንፈው ሊወጡ ችሏል። እንደ አጠቃላይ ጨዋታውን ከተመለከትን የእንግሊዝ ብሔራዊ ቡድን በጣም ጥሩ የሚባል አጀማመር ነበረ መጀመር የቻሉት። በተለይ ደግሞ የመጀመሪያዎቹ 30 ደቂቆች ላይ በጣም አስደናቂ የሚባል እንቅስቃሴን ማድረግ ችሎ ነበረ። እንደ አጠቃላይም የመጀመሪያው አጋማሽ ላይ የእንግሊዝ ብሔራዊ ቡድን የተሻለ መንቀሳቀስ ችሏል። እንደዚሁም ደግሞ የ55ኛው ደቂቃ ላይ በአንቶኒ ጎርደን አማካኝነት የመጀመሪያ ግባቸውን እስከሚያስቆጥሩ ድረስ ከአርጀንቲና ብሔራዊ ቡድን የተሻለ የሚባል እንቅስቃሴን አድርገው ነበረ። በተደጋጋሚ ሲያጠቁ መመልከት ችለን ነበረ። ጨዋታውንም መቆጣጠርም ችለው ነበረ። ነገር ግን የመጀመሪያውን ግብ ካስቆጠሩ በኋላ ሙሉ ለሙሉ ጨዋታውን ለአርጀንቲና ነበሩ የተውላቸው። ኳሱን የመቆጣጠር ምንም አይነት ፍላጎት አልነበራቸውም። ለማጥቃትም ምንም አይነት ፍላጎት አልነበራቸውም። ያ ደግሞ በስተመጨረሻ ዋጋ ሊያስከፍላቸው ችሏል። ለዚህም ደግሞ ቀዳሚ ተወቃሽ መሆን ያለበት አሰልጣኙ ቶማስ ቱሄል ነው። ምክንያቱም ጎሏ ከመቆጠሯ በፊት በጣም ጥሩ የሚባል እንቅስቃሴን ሲያደርጉ ነበረ። ያንን መቀየር አይጠበቅባቸውም ነበረ። ነገር ግን ጎሏን ካስቆጠሩ በኋላ ለመከላከል ነበረ ትኩረት ሲያደርጉ የነበሩት። ለማጥቃት ምንም አይነት ፍላጎት አልነበራቸውም። ቀይረው ያስገቧቸውንም ተጫዋቾች ስንመለከትም ይህንን ነገር በደንብ የሚያረጋግጥ ነው። አሁን ለምሳሌ 55ኛው ደቂቃ ላይ አንቶኒ ጎርደን አስቆጠረ። ከዛ 72ኛው ደቂቃ ላይ አንቶኒ ጎርደን አስወጥቶ ኤዘሪ ኮንዛን ነበረ ማስገባት የቻሉት። ከዛ በኋላም ዳኒ በርን እንደዚሁም ደግሞ ኒኮ ኦራይሊ ነበር ሲያስገቡ የተመለከትናቸው እና እነዚህ ሶስት ቅያሬዎችን ስትመለከቱ ለመከላከል ትኩረት አድርገው ነበረ የቀየሯቸው። በዛ ሰዓት ምናልባትም እንደነ ራሽፎርድ እንደነ ኢቫን ቶኒ እንደዚሁም ሌሎችም የማጥቃት ባህሪ ያላቸውን ተጫዋቾች ቀይረው አስገብተው ቢሆን ኖሮ ምናልባትም ባገኙት አጋጣሚ ሁላ በካውንተር አታክ ለማጥቃት ይመቻቸው ነበረ። በተለይ ደግሞ ለዚህ ደግሞ በጣም ምርጡ ተጫዋች የነበረው ማርከስ ራሽፎርድ ነው። በተለይ በባርሴሎና ቤት ባለፈው ሲዝን ሲያሳይ የነበረውን እንቅስቃሴ ከተመለከተን እንግሊዞች በትናንትናው ጨዋታ ላይ በተለይ የመጀመሪያውን ጎል ካስቆጠሩ በኋላ እንደሱ አይነት ፈጣን ተጫዋች የግድ ያስፈልጋቸው ነበረ። ምክንያቱም
የአርጀንቲና ብሔራዊ ቡድን ሙሉ ለሙሉ ለማጥቃት ነበረ ትኩረት ሲያደርጉ የነበሩት። በተለይ የመከላከል ባህሪ ያላቸውን አስወጥተው የማጥቃት ባህሪ ያላቸውን ተጫዋቾች ቀይረው ሲያስገቡ መመልከት ችለናልና ሙሉ ለሙሉ ትኩረት ያደረጉት ማጥቃት ላይ ነው የነበረው። በዚህ አጋጣሚ ደግሞ የእንግሊዝ ብሔራዊ ቡድን ብልጥ ቢሆኑ ኖሮ በጣም ፈጣን የሆኑ ተጫዋቾችን በማስገባት ባገኙት አጋጣሚው ላይ በካውንተር አታክ ለማጥቃት ጥረት ማድረግ ይችሉ ነበር። ነገር ግን ቶማስ ቱሄል ያንን ነገር ሲያደርግ አልተመለከትንም። ሙሉ ለሙሉ ትኩረቱን መከላከል ላይ አድርጎ የማጥቃት ባህሪ ያላቸውን ተጫዋቾች በማስወጣት የመከላከል ባህሪ ያላቸውን ተጫዋቾች ቀይረው ሊያስገባ ችሏል። በእርግጥ ዳንበር ተቀይሮ የገባበት ሁኔታ የሚያሳምን ይመስለኛል። ምክንያቱም ዳንበር ተቀይሮ በሚገባበት ሰዓት አርጀንቲናዎች የተለያዩ ኳሶችን ክሮስ በማድረግ ጎሎችን ለማስቆጠር ጥረት ሲያደርጉ ነበረ። ያንን ክሮስ ለመቋቋም ደግሞ በጣም ረዥም ተጫዋችን ማስገባት ጥሩ መፍትሄ ሊሆን ይችላል። ለዛም ነው ዳንበርን ያስገቡት። እንደዛም ቢሆንም ግን ብዙ ለውጥን አላመጣም። ምክንያቱም ሁለተኛው የላውታሮ ማርቲኔስ ግብ ከሜሲ የተሻማለትን ኳስ ነበር በቴስታ ገጭቶ ማስቆጠር የቻለውና ረዥም ተጫዋችን ቢያስገቡ ያንን ክሮስ ሊቋቋሙት አልቻሉም እና እንደ አጠቃላይ ቶማስ ቱሄል የወሰነ ውሳኔ ትክክለኛ ውሳኔ አልነበረም። ቢያንስ ጨዋታዎችን ለማሸነፍ ጥረት ቢያደርግ ኖሮ ሙሉ ለሙሉ ለማጥቃት ጥረት አድርጎ ቢሆን ኖሮ ይህንን ጨዋታ ተሸንፈው አይወጡም ነበረ። ምናልባት ተጨማሪ ጎል አስቆጥረውም አሸንፈው ሊወጡ የሚችሉበትም እድል ነበራቸው። ይህንን ደግሞ በተለይ በፕሪሚየር ሊጉ በተደጋጋሚ ስንመለከተው የነበረ ነገር ነው። በጣም ትንንሽ የሚባሉ ክለቦች ከትልቅ ክለቦች ጋር በሚገናኙበት ሰዓት ሙሉ ለሙሉ ትኩረታቸውን መከላከል ላይ ያደርጉና ከፊት ለፊት ደግሞ በጣም ፈጣን የሚባሉ ተጫዋቾችን አስቀምጠው በካውንተር አታክ ለማጥቃት ጥረት ሲያደርጉ የተመለከትንባቸው የተለያዩ አጋጣሚዎች ነበሩ። የእንግሊዝ ብሔራዊ ቡድንም ይህንን ነገር ቢያደርግ ኖሮ ምናልባትም ጨዋታውን አሸንፈው ሊወጡ ይችሉ ነበረ። በተለይ በዚህ ጨዋታ ላይ ሃሪኬን ያን ያህል ጥሩ የሚባል እንቅስቃሴን ሲያደርግ አልተመለከትነውም። ከሱ በተጨማሪ ሞርጋን ሮጀርስ አሲስት ማድረግ ችሏል። ከዛ ውጭ ግን ያን ያህል ትልቅ የሚባል እንቅስቃሴን አድርጓል ለማለት ትንሽ ያስቸግራል። ስለዚህ ማድረግ የነበረባቸው አንቶኒ ጎርደንን በማቆየት ሃሪኬንንና ሮጀርስን በማስወጣት በእነሱ ምትክ ማርከስ ራሽፎርድ እና ወይም ሳካ ወይም ደግሞ ማዱዌኬን ቀይረው ቢያስገቡ ኖሮ ምናልባትም ይህንን ጨዋታ አሸንፈው ሊወጡ ይችሉ ነበረ። በእርግጥ ማዱዌኬ ጎል ላይ ብዙም ጥሩ አይደለም፣ አጨራረስ ላይ ጥሩ አይደለም። እንደዛም ቢሆንም ግን በጣም ፈጣን የሚባል ተጫዋች ነው። ፍጥነቱ ብቻ የአርጀንቲና ተጫዋቾች ሙሉ ለሙሉ ለማጥቃት ላይ ትኩረት እንዳያደርጉ ማድረግ ይችል ነበረ። በሚያጠቃበት ሰዓት እሱን ለመከላከል ብቻ ብለው ወደኋላ ሰብሰብ ብለው ሊጫወቱ የሚችሉበት እድል ነበረና አሰልጣኝ ቶማስ ቱሄል ይህንን ነገር ማድረግ ነበረበት። ይህንን ነገር ባለማድረጉ ምክንያት ግን ጨዋታውን ተሸንፈው ሊወጡ ይችላል። በጣም በመከላከላቸው ምክንያት የአርጀንቲና ብሔራዊ ቡድን ሙሉ ለሙሉ ማጥቃት ላይ ትኩረት አድርገው ብዙ ሙከራዎችን አድርገው በስተመጨረሻ አሸንፈው ሊወጡ ይችላል። በዚህ ምክንያትም ከጨዋታው በኋላ አንዳንድ የእንግሊዝ ብሔራዊ ቡድን ደጋፊዎች አሰልጣኙ መሰናበት አለባቸው የሚሉ ነገሮችን እያነሱ ነው የሚገኙት። በተለይ ደግሞ ሚዲያው ላይ ቅርብ የሆኑ የቀድሞው ፕሪሚየር ሊግ ተጫዋቾች የእንግሊዝ ተጫዋቾች ቶማስ ቱሄል እንደዚህ አይነት አጨዋወትን መተግበር አልነበረበትም፣ አዋርዶናል አይነት ነገር ነው እየተናገሩ የሚገኙት። ማጥቃት ላይ ነበረ ትኩረት ማድረግ የነበረበት፣ ማፈግፈግ አልነበረበትም የሚል አስተያየትን ሰጥተው ከስራው ሊሰናበት ይገባል የሚሉ አስተያየቶችን እየሰጡ ነው የሚገኙት። በተቃራኒው ግን የአርጀንቲና ብሔራዊ ቡድንን ማድነቅ ይኖርብናል። ምክንያቱም እዚህ ጨዋታ ላይም ተስፋ ሳይቆርጡ እስከ መጨረሻ ደቂቃ ድረስ ጥረት አድርገው በመጨረሻ ደቂቃ ግቦች ታግዘው ነው አሸንፈው መውጣት የቻሉት። በዚህ ዓለም ዋንጫ ላይ እንግዲህ በተለይ ወደ መጨረሻዎቹ ደቂቆች አካባቢ ላይ ወደ 11 የሚጠጉ ግቦችን ማስቆጠር ችሏል። በትናንትናው ጨዋታ ላይም 85ኛውና 92ኛው ደቂቃ ላይ ነው ማስቆጠር የቻሉት። በሩብ ፍጻሜው ጨዋታ ላይም ከስዊዘርላንድ ጋር በተገናኙበት ሰዓት 112ኛውና 121ኛው ደቂቃ ላይ ባስቆጠሯቸው ግቦች ነው አሸንፈው መውጣት የቻሉት። የግብጽ ብሔራዊ ቡድንም 3-2 ሲያሸንፉት 79ኛው፣ 83ኛው፣ 92ኛው ደቂቃ ላይ ባስቆጠሯቸው 3 ግቦች ነው አሸንፈው መውጣት የቻሉት። ከኬፕ ቨርዴ ጋርም ባደረጉት ጨዋታ የማሸነፊያ ግቧን ማስቆጠር የቻሉት 111ኛው ደቂቃ ላይ ነው። ከዛ በፊትም አቻ የምታደርጋቸውን ግብ ደግሞ 92ኛው ደቂቃ ላይ ነበረ ማስቆጠር የቻሉትና በዚህ ዓለም ዋንጫ ላይ ብዙ ጎሎችን መጨረሻዎቹ ደቂቃ ላይ እያስቆጠሩ ነው የሚገኙት። ይህም ደግሞ በቡድን ውስጥ ያለውን መንፈስ በደንብ የሚያሳይ ነው። አልሸነፍ ባይነታቸውን በደንብ የሚያሳይ ነውና የአርጀንቲና ብሔራዊ ቡድን እዚህ ደረጃ ላይ ለመድረሱም እንግዲህ ይሄ ጥንካሬዋ ከፍተኛ አስተዋጽኦ አድርጎላቸዋል። በትናንትናው ጨዋታ ላይም እንደ ሁልጊዜውም ሊዮኔል ሜሲ በጣም አስደናቂ የሚባል እንቅስቃሴን ማድረግ ይችላል። በአጠቃላይ ለተቆጠሩት 2 ግቦችም እሱ ነበረ አሲስት ማድረግ የቻለው። በዚህም ደግሞ 9.0 ሬቲንግም የተሰጠው ተጫዋች ሆኗል። ከሱ በተጨማሪም ግን አልቫሬዝ፣ ማካሊስተር፣ ፓራዴዝ እንደዚሁም ደግሞ ፈርናንዴዝም በጣም አስደናቂ የሚባል እንቅስቃሴን ማድረግ ይችላል። በዚህ ጨዋታ ላይ እንግዲህ ለእንግሊዝ ብሔራዊ ቡድን አላርም ሊሆን ይገባው የነበረው የመጀመሪያው የፈርናንዴዝ ሙከራን የነበረው ጎሉን ከማስቆጠሩ በፊት እንግዲህ ጥሩ የሚባል ሙከራን ማድረግ ይችሉ ነበር፣ ከረዥም በመሞከር ማለት ነው። እናም ከዛ በኋላ የእንግሊዝ ብሔራዊ ቡድን ሊነቃ ይገባው ነበረ። ነገሮችን መቀየር እንዳለበት ሊያውቁ ይገባቸው ነበረ። አጥቂዎችን ማስገባት ነበረባቸው። ያንን ባለማድረጋቸው ምክንያት
የአርጀንቲና ብሔራዊ ቡድን በደጋግሞ በመሞከር ጎሎችን አስቆጥሮ አሸንፈው ሊወጡ ይችላል። ይህንንም ድል ተከትሎ ቀጣይ እሁድ በሚኖረው የ2026 የዓለም ዋንጫ የፍጻሜ ጨዋታ ከስፔን ብሔራዊ ቡድን ጋር የሚገናኙ ይሆናል። ለተከታታይ ሁለተኛ ዓመት እንግዲህ በፍጻሜ ጨዋታ ላይ መድረስ ይችላል። ይህንን የዓለም ዋንጫ ያነሱታል ወይ? በጣም ትልቅ ጥያቄ ነው። ምክንያቱም የስፔን ብሔራዊ ቡድንም ቀላል የሚባል ቡድን አይደለም። የፈረንሳይን ብሔራዊ ቡድን እንዴት አድርጎ እንዳሸነፈው ሁላችንም መመልከት ችለናል። አርጀንቲና እንዴት ያሸንፋል የሚለውን ግን በጣም የሚያጓጓ ጨዋታ ነው የሚሆነው። የእንግሊዝ ብሔራዊ ቡድን በበኩሉ መሸነፋቸውን ተከትሎ ቅዳሜ ቀን በሚኖረው የደረጃ ጨዋታ ከፈረንሳይ ብሔራዊ ቡድን ጋር የሚገናኙ ይሆናል። ያንንን ጨዋታ ያሸንፋሉ ወይ? አብረን የምንመለከቱ ይሆናል። የእንግሊዝ ብሔራዊ ቡድን ግን መሪነታቸውን ባለማስጠበቃቸው ምክንያት ነገሮችን ባለመቀየራቸው ምክንያት በራሳቸው ጥፋት በስተመጨረሻ ተሸንፈው ሊወጡ ይችላል። ለዚህም ደግሞ ዋነኛው ተጠያቂ ቶማስ ቱሄል ነው። ይህንን ነገር ማስተካከል ይችል ነበረ። ደፋር መሆን ይችል ነበረ። መሸነፋቸው ካልቀረ በጣም ከፍተኛ ጥረት አድርገው ለተጨማሪ ጎል ለማስቆጠር ሙከራ አድርገው ተሸንፈው ቢወጡ ይሻላቸው ነበረ። ነገር ግን ቶማስ ቱሄል ቅድሚያ ለመከላከል ትኩረት በመስጠቱ ምክንያት በስተመጨረሻ ተሸንፈው ሊወጡ ይችላል። አርጀንቲና በበኩሏ ቀጣይ እሁድ ከስፔን ብሔራዊ ቡድን ጋር የፍጻሜ ጨዋታ የምታደርግ ይሆናል። ይህንን ጨዋታ ማን ያሸንፋል ብላችሁ ትገምታላችሁ? የስፔን ብሔራዊ ቡድን የዋንጫው ባለቤት ትሆናለች ወይስ የአርጀንቲና? መልሳችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለዛሬ ያስኩላችሁ እንግዲህ ይህንን ይመስል ነበረ። እስከዚህ ሰዓት ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።